ህይወታችን ፔቼክ ቱ ፔቼክ እየመራን ከሆነ ወይም ደግሞ ቢላችን በጣም ለመክፈል እየተቸገርን ከሆነ የሚከተሉት 4 የማይንድ ሴት ሽፍቶች ያስፈልጉናል። አራተኛው በጣም ኢምፖርታንት ነው። በነገራችን ላይ ፎሎ ያላረጋችሁ ፎሎ አድርጉ። ለሌላ ሰው እንዲደርስ ደግሞ ሼር ማድረጋችሁን አትርሱ። የመጀመሪያው የሚያስፈልገን የማይንድ ሴት ሽፍት ሀብት ማፍራት እችላለሁ ብለን ማሰብ መቻል አለብን። I will become wealthy ብለን ማሰብ መቻል አለብን። ምክንያቱም ለውጥ የሚጀምረው አእምሯችን ላይ ስለሆነ ማለት ነው። ስንጠይቅ 2 መልስ እናገኛለን፣ yes or no። ካልጠየቀ ግን ሁሌም መልሱ ነው። ስለዚህ መጠየቃችን እንደምንችል ማሰብ መቻል አለብን፣ የመጀመሪያው ማለት ነው። ሁለተኛው ዓለም ላይ የገንዘብ እጥረት የለም። money is abundant። ምንድነው ያለው እጥረት? ነገር ግን ያንን ገንዘብ ወደኛ ለማምጣት ቫልዩ ክሬት ማድረግ ነው ያለብን። ሰዎች ቢዝነስ ጀምራችሁ ገንዘብ ስለፈለጋችሁ አይሰጧችሁም። የሚሰጧችሁ ችግራቸውን ስለፈታችሁ ነው። የሚሰጧችሁ ለነሱ ቫልዩ አድ ስታረጉ ነው። ስለዚህ ዓለም ላይ የገንዘብ ችግር የለም፣ ቫልዩ የመፍጠር ችግር ነው ያለው ማለት ነው። ሶስተኛ money is a tool ወይም ደግሞ ገንዘብ መሳሪያ ነው። ገንዘብ በራሱ ሴቭ ማድረግ ጎል አይደለም። መኪናችን ነዳጅ የምንቀዳው ምንፈልግበት ቦታ ለመሄድ ነው። ስለዚህ የገንዘብ ዓላማው ምንፈልግበት ቦታ ለመሄድ ነው የሚጠቅመን እንጂ ሴቭ አርገን እንድናስቀምጠው አይደለም። ያንን መረዳት መቻል አለብን። ገንዘብ ስናገኝ ወደ ጎላችን የምንሄድበትን መንገድ መሻት መፈለግ መቻል አለብን ማለት ነው። አራተኛውና በጣም ኢምፖርታንቱ it's my responsibility to become wealthy። ሀብት የማፍራት ግዴታ የኔው የራሴው ነው ብለን ማሰብ መቻል አለብን። የገቨርንመንት አይደለም፣ የወላጆቻችን አይደለም፣ የእህት የወንድሞቻችን አይደለም። it's your responsibility, it's my responsibility to become wealthy። ብዙ ጊዜ ወላጆቻችን ብሌም ማድረግ፣ ገቨርንመንትን ብሌም ማድረግ፣ ሌላ ኤክስተርናል አካልን ብሌም የማድረግ ነገር ይታያል ብዙዎቻችን ላይ። የህይወታችን ሲኦ እኛው ራሳችን መሆናችን ማሰብ መቻል አለብን። አንድ ካምፓኒ ፌል ሲያደርግ መጀመሪያ የሚጠየቀው ሲኦ ነው። እኛ ፌል ስናደርግ መጀመሪያ መጠየቅ ያለብን ራሳችንን። እስቲ ኮሜንት አድርጉ፣ ምንድነው ችግራችን ፔቼክ ቱ ፔቼክ የምንኖርበት ዘመን? habeshaservice.com